ጋን ካላባጂሊ ሞሴ አንተ ተሰማኛለህ? የትናንትና ከሳሾች ዛሬ የሉም። እስኪ ፈልጋቸው፣ እስኪ ያስባቸው። ትናንት ከትናንት በስቲያ ሕፃን ሆነ እየተከተለ የነበረ ከሳሽ ዛሬ አለ። ትናንት የከሰሰክ ዛሬ የለም። ትናንት የከሰሽውስ ዛሬ የሉም። መጽሐፍ ቅዱስ ዮሐንስ ምዕራፍ 8 ከቁጥር 10 እንደዚህ ይላል፣ ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችስ ወዴት አሉ? የፈረዱብሽ የሉምን አላት። ኢየሱስ ያድናል። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። ከየትኛው ቀን ጀምሮ? ዛሬ እኔ ይቅር ብዬሻለሁ፣ ትቼዋለሁ። ለክፎች አሳልፌ አልሰጠውሽም፣ ለገዳዮች አሳልፌ አልሰጠውሽም። ነገር ግን እስከ ዛሬ የሰራሽው በደሜ ታጥቧል። ከዚህ በኋላ ግን ኃጢአት አትስሪ። አየህ፣ ወደ ኢየሱስ መጥተህ የግል አዳኝ አድርገህ ከተቀበልክ በኋላ ደግመህ እንደገና ወደዛ ጨለማ መመለስ አይፈቀድም። በትናንት መንገድ አትሂድ። በትናንት ህይወት አትኑር። የትናንትናው ትናንት አለፈ፣ በቃ ተሻረ። በሱ በትናንቱ ጉዳይ አልፈረደብህም። ዛሬ ግን ወደዛኛው ወደ ክፋት እንዳትገባ። እሺ ወንድም፣ ኢየሱስን ተጠጋጋው፣ ኢየሱስን ውደደው፣ ኢየሱስን አምልከው፣ ኢየሱስን አብልጠ ፈልገው። እኔ ያለውቅም እለት መንፈስ ቅዱስ ተሞሉ አይደል የሚለው? እለት መሞላት ይሁንልን። ከሳሾች ግን ዛሬ የሉም። ትናንት የከሰሱ ዛሬ የሉም። ትናንት የከሰሱ ዛሬ የለም። አብ ወልድ መንፈስ ቅዱስ ተፈጸመ።